ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ማይክሮሶፍት ኦፊስን ላተስት ቨርዥን በነፃ እንጭናለን ማለት ነው። ግን መጫን ብቻ አይደለም። ብዙዎቻችን ማይክሮሶፍት ኦፊስን በስነስርዓት ጭነን ግን አይሰራልንም። በእኛም ምክንያት ሊሆን ይችላል፣ ወይም ደግሞ በሲስተሙ ምክንያት ሊሆን ይችላል። ለምንድነው የማይሰራው? እንዴት ነው የሚሰራው? እስከነ መፍትሄው አብረን የምናየው ይሆናል ማለት ነው። በፊት ግን ወደ መጫናችን ከመግባታችን በፊት ለምን እንደማይሰራና ምን እንደሆነ አንድ አራት ምክንያቶችን የመጀመሪያው ምክንያት በእኛ በራሳችን የሚመጡ ሁለት ምክንያቶችን እናያለን። አንደኛ ከዚህ በፊት ማይክሮሶፍት ኦፊስን ጭነን ከሆነና እሱን ድሌት ሳናደርግ ወይም አንኢንስታል ሳናደርግ ሌላ ምንጭን ከሆነ ሜቢ ላይሰራልን ይችላል። ሁለተኛው ምክንያት ደግሞ ማይክሮሶፍት ኦፊስን በምንጭንበት ሰዓት የስቴፕ ስህተት ምንሰራ ከሆነ ኦር የፋይል ፓዝ ምንሳሳት ከሆነ ኦር ደግሞ ፕሮምፕት ስንጽፍ ምንሳሳት ከሆነ በእርግጠኝነት አይሰራልንም ማለት ነው። ሌላው በሲስተሙ የመጣው ችግር ደግሞ እኛ በስነ ስርዓት ጭነነው እንኳን አይሰራልንም። ዊንዶ አክቲቬት ሊጠይቀን ይችላል፣ ወይም ደግሞ ፕሮዳክት ኬ ሊጠይቀን ይችላል ማለት ነው። ሶ ምንድነው የምናደርግ በኋላ እናያለን። ሁለተኛው ደግሞ ዊንዶ በራሱ አክቲቬት ሊጠይቀን ይችላል ማለት ነው፣ ወይም ደግሞ ዊንዳችን አፕዴት መደረግ ይኖርበታል ማለት ነው። ሶ እሱንም እናያለን። ዛሬ ሁለቱን ነው የምናየው። የመጀመሪያውን ማይክሮሶፍት ኦፊስ እናወርዳለን፣ በስነ ስርዓቱ እንጭናለን። ያው እንደሚታወቀው ላይሰራላችሁ ይችላል፣ እንዳልኳችሁ ቅድም አክቲቬት ሊጠይቃችሁ ይችላል። ስሙ ነው ማይክሮሶፍት እንደሚታወቀው በክፍያ ነው የሚሰራው ማለት ነው፣ ወይም ደግሞ ፕሮዳክት ኪ ይጠይቃችኋል። አይዟችሁ አትፍሩ። ዛሬ ግን በነፃና ላተስት የሆነውን ቨርዥን ነው የምንጭን። ዛሬ እንጭናለን፣ በስነ ስርዓት እንጭናለን። በቀጣይ ቪዲዮ ደግሞ ምናልባት ያልሰራላችሁ ካላችሁ፣ ዛሬ በእርግጠኝነት አብዛኞቻችሁ ይሰራላችኋል፣ ግን የማይሰራላችሁ ካላችሁ በቀጣይ ቪዲዮ ዊንዶ አክቲቬት እናደርጋለን፣ እንዲሁም ማይክሮሶፍት ኦፊስን አክቲቬት እናደርጋለን ማለት ነው። ቤተሰብ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ወደ መጫኑ እንሄዳለን ማለት ነው። ኦኬ አሁን መጫናችን እንጀምራለን። ከዛ በፊት ግን ቅድም እንደተባባል ነው ከዚህ በፊት ኦፊስ ጭነን ከሆን እሱን እንድልታለን ማለት ነው። ኮንትሮል ፓናል ጋር እንሄዳለን። ከዚህ ጋር ከሌለም ከታች ሰርች ባር ጋር ኮንትሮል ፓናል ብለን ጽፍ ይመጣል። እሱን ኦፕን እንላለን። ከዚች ጋር ፕሮግራምስ አንኢንስታል ፕሮግራም ይመጣል። ከሱ ጋር እንፈልገዋለን ማለት ነው። የኔ እዚህ ጋር ማይክሮሶፍት ኦፊስ 2024 አለኝ። እሱን አንኢንስታል አደርጋለሁ። ይሄ ይመጣላችኋል። የስ አንኢንስታል እንጠብቀዋለን። ትንሽ አንኢንስታል እያደረገ ነው። ሶፍትዌሩ ያው ትልቅ ስለሆነ ትንሽ ጊዜ ይወስዳል። ኦኬ ጨርሶልናል። ክሎዝ ብለን እንወጣለን ከዚህ ማለት ነው። በመቀጠል ፋይላችን ጋር ገብተን ቸክ እናደርገዋለን። ዲስክ ሲ ላይ እንሄዳለን። ፕሮግራም ፋይል ጋር ማይክሮሶፍት ኦፊስ ይህንም እናጠፋዋለን ማለት ነው። ዘን እንወጣለን። አሁን አንኢንስታል አድርገናል ከዚህ በፊት የነበረንን ማለት ነው። ከዛ በመቀጠል ከዚህ ላይ ፋይላችን የምናስቀምጥበት ዲስክቶፓችን ላይ አንድ ፎልደር ከፍታለን። ኒው ፎልደር ኦፊስ ብለውኔ ኦፊስ ደን ከዛ በመቀጠል ወደ ማንኛውም የምትጠቀሙት የጉግል ክሮም ከሆነ የምትጠቀሙት፣ እኔ ክሮም ነው የምጠቀመው፣ ወደ ክሮም እንገባለን። ሰርች ባሩ ላይ ኮንፊግ
ኮንፊግ ኦፊስ ብለን ሰርች እናደርጋለን። የመጀመሪያው የሚመጣላችሁ ሊንክ ክሊክ አድርገን እንገባለን። ይህ የማይክሮሶፍት ኦፊስ ኦፊሻል ዌብሳይት ነው። ትንሽ ዝቅ ብላችሁ ክሬት ኤ ኒው ኮንፊግሬሽን የሚል አለ። ሶ ክሬት እንለዋለን ማለት ነው። ደን ይህን ይመስላል። የምናወርደው ስቴፕ አለ፣ ከዚህ ላይ የምንሄድበት ስቴፕ አለ። እሱም በጥንቃቄ መከተል ይገባናል ማለት ነው። ሶ መጀመሪያ ዊች አርኪቴክቸር ዱ ዩ ዋንት ቱ ዲፕሎይ ሚል የኛ የኮምፒውተራችን ቢት እንመርጣለን። 32 ቢት እና 64 ቢት አለ። የእናንተ ኮምፒውተር ቢት የማታውቁት ከሆነ 32 ይሁን 64 ይሁን የማታውቁት ከሆነ ኢሜል አድርገን እንወጣና እዚች ላይ ዲስ ፒሲ ከሚለው ራይት ክሊክ ፕሮፐርቲ ስንለው ይነግረናል የኛን ሲስተም ታይፕ ማለት ነው። በእኔ ኬዝ 64 ቢት ኦፕሬቲንግ ሲስተም ነው ማለት ነው። ሶ የእናንተን አይታችሁ ትገባላችሁ። እንመለስ። የኔ 64 ቢት ነው። 64 ቢት ላይ አድርጌ እሄዳለሁ። መቀጠል ኦፊስ ስዊታችን እንመርጣለን። እዚህ ጋር የድሮፕ ዳውኗን ምልክት ስንጫናት ብዙ ኦፕሽኖች ይመጡልናል። ከዚህ ላይ ኦፊስ ኤልቲኤስሲ ፕሮፌሽናል ፕላስ 2024 ቮሊዩም ላይሰንስ የሚለውን እንመርጣለን። ከዚህ ጋር ጠንቀቁ፣ ብዙ ኦፕሽኖችን አሉ እንዳስቱ። ኦፊስ ኤልቲኤስሲ ፕሮፌሽናል ፕላስ 2024 ቮሊዩም ላይሰንስ። ምናልባት ይህን ቪዲዮ ከወራት በኋላ የምታዩት ከሆነ ወይም ሌላ አፕዴት መጥቶ ከሆነ ይሄ 25 ሊሆን ይችላል። ግን የምትቀየር 24 የምትለው ብቻ ነው ልትቀየር ትችለው። ሶ እሷን እንመርጣለን ማለት ነው። ሌላ ከዚህ ላይ እንዳለ እናልፋቸዋለን። ከዚህ ላይ ምናልባት ቨርዥናችን ሴሌክት አድርጉ ይለናል። እናንተ ሌተስት የሚለውን የግድ መምረጥ አለብን ማለት ነው። ከዛ መቀጠል የኦፊስ አፕሊኬሽኖችን የሚያካትቱት ከዚህ ላይ ያሉ እኛ የምንፈልገውን እንመርጣለን። ለምሳሌ እኔ የማልፈልገው ከዚህ ዋኑት አልፈልግም። ፓወርፖይንት ይቆይ፣ ወርድ ይቆይ፣ አክሰስ ይቆይ፣ ኤክሴልም ይቆይ፣ ፐብሊሸር ይቆይ፣ ዋንድራይቭ ላጥፋው፣ አውትሉክን ላጥፋው። እነዚህ ያበራዋቸውን እኔ የምፈልጋቸው አፕሊኬሽኖች ናቸው ማለት ነው። እናንተ የምትፈልጉትን መርጣችሁ ማድረግ ትችላላችሁ። ኔክስት እንለዋለን። ኔክስት በኋላ ወደ ላንጉጅ ነው የሚወስድን። ሴሌክት ፕራይመሪ ላንጉጅ ይለናል። ቋንቋችን እንመርጣለን። የእንግሊሽ ዩናይትድ ስቴትስ ላንጉጅ እንመርጣለን። አዲሽናል ላንጉጅ እዚህ ጋር መርጥ ትችላላችሁ፣ ግን እኔ ያላስፈላጊ አይደለም። እሱንም እንለፈውና ኔክስት እንበለው። ዘን ኢንስታሌሽናችን ይመጣል። ከዚህ ምንም የምንቀይረው ነገር የለንም። ዲፎልቱን እንዳለ ኔክስት እንለዋለን። ዲፎልቱን ኔክስት ካልን በኋላ ይሄኛው ኦፕሽን ይመጣልናል። ይሄኛው ኦፕሽን ሁሎችም ዋን መሆናቸውን ቸክ ካደረግን በኋላ ኔክስት እንላለን። እቺ ነገር አውቶማቲካሊ አክቲቭ ዘ ላይሰንስ ተርም የምትለውን ኦን ብናረጋት የተሻለ ነው። አለማድረግም ይቻላል፣ ግን ታረጋት የተሻለ ይሆናል። ዘን ኔክስት እንላለን። አሁን እዚህ ላይ ምንም እናስተካክለው ነገር የለም። ኔክስት እንላለን። ዘን ፊኒሽ ካልን በኋላ ከዚህ ከላይ መጠን ኤክስፖርት ምትላለች፣ ኤክስፖርት እንላለን። ከዚህ ጋር ዲፎልት ፋይል ፎርማት ያስመርጠናል። ሶስት ኦፕሽኖች አሉ። የመጀመሪያው ኪፕ ከረንት ሴቲንግ ይላል። ሁለተኛው ኦፊስ ኦፕን ኤግዛምኤል ፎርማት፣ ሶስተኛው ኦፕን ዶክመንት ፎርማት ናቸው። እኛ ግን የምንመርጠው ኦፊስ ኦፕን ኤግዛምኤል ፎርማት ነው። ምክንያቱም የኛን የመረጥናቸውን ፋይሎች ወርድ፣ ኤክሴል እና ፓወርፖይንትን የሚይዝልን እሱ ፎርማት ስለሆነ ማለት ነው። ዘንድ እሱን ከመረጥን በኋላ ኦኬ እንላለን። ከዚህ ላይ የላይሰንስ ይመጣልናል። የኮንፊግሬሽን ላይሰንስ፣ እችን አክሴፕት ላይሰንስን አግሪመንት እናደርጋለን። ይሄኛው ይሄ ፋይል ስማችን ነው። በኋላ ፕሮምፕት ስንጽፍ የምንጠቀምናት እሷን ስም በደንብ እዩት። ወይም በኋላ ሪኔም ማድረግ ትችላላችሁ፣ ሌላ ስም መጠቀም ትችላላችሁ። እናንተ በፊት አወርዳችሁ ከሆነ ኮንፊግሬሽን ዋን ምናምን ብሎ ሊመጣ ብላችሁ ይችላል። እንደዚህ እሱም በጥንቃቄ ኮንፊግሬሽን ብሎን ስም እንዳለ ነው የወሰደው። እናንተ መቀየር ሪኔም ማድረግ ትችላላችሁ። ዘን ኤክስፖርት እንላለን። እየወረደ ነው። እዚች ጋር አለልን። እሱ ካልመጣም ኪወርዳችሁ ጋር ኮንትሮል ጄ ሲጫኑ
የወረዱ ፋይሎች ይመጣሉ። ቅድም እንዳልኳችሁ እኔ ከዚህ በፊት የወረደ ስላለኝ ኮንፊግሬሽን 1 ነው የሚለው ማለት ነው የኔ ፋይል። ሶ እሱን ሪኔም እናደርጋለን። እችን ሪኔም እናርጋት። ዋን የምትለውን እናጥፋት። እናንተ እንደነገርኳችሁ ሌላ ስም ማድረግ ትችላላችሁ። ኦኬ ኮንፊግሬሽን 2 ማለኝ ማለት ነው። ሶ እስኪ ቢ ልጨምርባት ነው። ዘን እችን ኮፒ እናደርግና ቅድም ወደ ከፈትናት ዲስክቶፕ ላይ ወደ ከፈትናት ፎልደር እንወስዳታለን ማለት ነው። ራይት ክሊክ ኮፒ ማድረግ ትችላላችሁ። ከኪወርዳችሁ ጋር ኮንትሮል ኮፒ መጫን ትችላላችሁ ማለት ነው። ሶ ኮፒ ካደረግናት በኋላ ወደ ዲስክቶፕ ፎልደራችን የቅድም ዋጋ እንሄድና ኮንትሮል ቪ እንላታለን። ሶ ከዚህ ጋር መጣችልን ፋይላችን ማለት ነው። ኮፒ ካደረግን በኋላ ፋይላችን ድጋሚ ወደ ክሮም እንመለስና ኦፊስ ዲፕሎይመንት ቱል ወደሚለው ዌብሳይት እንሄዳለን። የመጀመሪያዋ ሊንክ ማለት ነች። እሷ ከገባን በኋላ ላንጉጅ እንግሊዝ መሆኑን ቼክ አድርጉ። ኦኬ ኔክስት ዳውንሎድ ነው የምንለው። ዳውንሎድ ካልነው በኋላ ወደ ፋይላችን ጋር እንግባና እዚህ ጋር መጣልናለች ማለት ነው። እሷን ራይት ክሊክ አድርገን ኦፕን እንላታለን። የስ ፋይሉ ዚፕ ስለሆነ ኤክስትራክት ማድረግ ስላለብን ነው። ከዚህ ጋር የላይሰንስ ተርም አለች። እሷን ኦኬ ብለን አግሪ እንላታለን። ዘን ኮንቲኒዩ ወደ ቅድሟ ፎልደር ክሬት ወዳደረግናት እንሄድና ዲስክቶፕ ላይ ኦፊስ የሚል እንትን ነው ክሬት ያደረግናት። ኦኬ እንለዋለን። ፋይል ኤክስትራክትድ ሰክሰስፉሊ ይለናል። ፋይላችን ኤክስትራክት ሆኗል ማለት ነው። ሶ ወደ ታች ፋይል መግባትና ማየት እንችላለን። ኦፊሳችን ጋር እነዚህ ናቸው ማለት ነው። ሁለቱ ፋይሎችን ኤክስትራክት አድርጎ ያመጣልን። ሶ እኛ የምፈልጋቸው ሴታፕ እና ኮንፊግሬሽናችን ኤክስኤምኤላችን ነው ማለት ነው። ሶ ምንድነው የምናደርገው አሁን? ይህንን ፓዝ ገባና እነዚህ ፋይሎች መኖራቸውን ቸክ ካደረግን በኋላ ፓዛችን እንገባለን። ሙሉ ፓዛችን ሲላይ ያለው ማለት ነው ኮፒ አድርገን እንወስዳለን። ኮንትሮል ኮፒ መጫን እንችላለን ነው። ኦፊሳችን ጋር ገብተን ሙሉ ፓዛችን ኮንትሮል ኮፒ ወይም ደግሞ ራይት ክሊክ ኮፒ ማድረግ እንችላለን ማለት ነው። ዘን እንወጣና ከሱ ሰርች ባራችን ጋር ዜታች ሲኤምዲ ብለን ኮማንድ ፕሮምፕትን እንከፍታለን። ራናስ አዳፕቴተር ዘኔስ በመቀጠል እዚህ ጋር ምን ብለን እንጽፋለን? ትንሽ እናንጋው ሲዲ እና የቅድሙን ያመጣነውን ፓዝ ኮፒ ያደርገውን ኮንትሮል ፕላስ ቪ ወይ ደግሞ ራይት ክሊክ ፔስት ማለት እንችላለን። ዘን ኢንተር ከኪቦርዳችን እንጫናለን። በመቀጠል ቅድም እንትን ያልናትን ቅድም ያመጣናትን ፋይሏን እናንተ ሪኔም አድርጋችኋት ከሆነ እሷን ነው የምትጭኑ። እኔ ኮንፊግሬሽን ቢ የሚል ስም ነበር ያዝን። ሶ እሱን ነው የምንጽፍ ማለት ነው። ዘን ሴትአፕ ያስተሳቱ ሴትአፕ ዶት ኤክስኢ ስፔስ ስላሽ ኮንፊገር ስፔስ ከዚህ በኋላ ያለችውን የእናንተን የቅድሟን የፋይል ኔማችሁን ነው የምትጭኗት። ማለትም የዚችን
ፋይል እንዳሳሳቱ ኮፒ አድርጋችሁ መውሰድ ትችላላችሁ። ሪኔም እንበላትና ኮንትሮል ኮፒ ብለን መውሰድ እንችላለን። ወይም እናንተ ደግሞ የምታሳሱ ከሆነ መጻፍ ትችላላችሁ። ከዚህ ጋር ምንም አይነት ፊደል መሳሳት የለብንም። ኮንትሮል ቪ ልበላት እኔ ኮንፊግሬሽን ቢ ነው ያልናት ቅድም። እናንተ ሪኔም አድርጋችሁ ከሆነ እሷንም ጽፏት። ሴትአፕ ዶት ኤክስኢ ስፔስ ስላሽ ኮንፊገር ኮንፊግሬሽን ቢ ዶት የፋይል ኤክስቴንሽን ነማችን ነው XML። ተሳሳቱ። ሴትአፕ ዶት ኤክስኢ ስፔስ ስላሽ ኮንፊገር ስፔስ ፋይል ኔማችሁን ኮንፊግሬሽን ቢ ዶት ኤክስኤምኤል ኢን ማይ ኬዝ ዘንድ ኪቦርዳችሁ ጋር ኢንተርን ትጫናላችሁ። ቀጥታ ወደ ማውረዱ ኢንስታል ወደ ማድረጉ ይገባል ማለት ነው። እዚህ ላይ ምናልባት እንደ ዋይፋያችሁ ፍጥነት ነው ብዙ ደቂቃም ሊያቆያችሁ ይችላል። እሱን እንጠብቀዋለን ማለት ነው። በስተመጨረሻ ኤምኤስ ኦፊስ ተጭኗል ማለት ነው። ኦልሬዲ እንግዲህ ከ10 በላይ ደቂቃ ነው የፈጀብኝ። እናንተም እንዳዘጉት ጠብቁት እስኪጭንላችሁ። ኔክስት ክሎዝ እናደርግና ቸክ እናደርጋለን። ቅድም እንዳልኳችሁ እንደዚህ በስነ ስርዓት ናችሁ እንኳን ላይሰራ ይችላል። አክቲቬት ሊሆን ይችላል። እስኪ እኔን እንየውና ከሰራ ሰየው፣ ካልሰራም እንዴት አክቲቬት እንደምናደርገው እናያለን ቀጣይ ማለት ነው። ኦፕን ልበለው እስኪ ወርደን ኦኬ ከፍቷል ማለት ነው። የኔ እየሰራ ነው እንደ ድሉ ነው። የአንዳንዶቻችሁ ምናልባትም የአብዛኞቻችሁ ላይሰራ ይችላል። ቅድም እንደተባልነው አክቲቬሽን ሊጠይቃችሁ ይችላል ራሱ ማይክሮሶፍት ኦፊስ፣ ካሊያም ዊንዳችንም አክቲቬሽን ሊጠይቀን ይችላል። አሁን ቪዲዮ እንዳይረዝም በቀጣይ ቪዲዮ እንዴት አክቲቬት እንደምናደርግ ማይክሮሶፍት ኦፊስ፣ እሱም ካልሆነ እንዴት ዊንዶ አክቲቬት እንደምናደርግ እናያለን ማለት ነው። ከዚህ ቪዲዮ ዲስክሪፕሽን ላይ እንዴት አክቲቬት እንደምናደርግ ያለውን ቪዲዮ አስቀምጥላችኋለሁ ሊንኩን ማለት ነው። እስከዚህ ከተከታተላችሁ እናመሰግናለን። ጠቅሟችኋል ብለን እናስባለን። ከጠቀማችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁም ላይክ ሼር በማድረግ እንዲሁም ኮሜንት ላይ ጻፉልኝ። የሰራላችሁ ያልሰራላችሁ ደግሞ ምን እንዳስቸገራችሁ ጻፉ። ኮሜንት እንመልሳለን ማለት ነው። ባይ ሰላሙን